ይህንን መጽሐፍ አጠቃላይ ግምገማ ለማድረግ ሌሎችን ጽሁፎችን የምናይባቸው መመዘኛ ነጥቦችን ነው ለማየት የሞከርኩት። የጸሐፊው የህይወት ተሞክሮ፣ ልምድ፣ በዚህ በጉዳዩ ላይ ያለው ጥልቅ ግንዛቤ የመጀመሪያው ጉዳይ ነው። ከዛ ቀጥሎ የሚነሳው ጉዳይ የመረጃ ምንጩ ነው። አስተማማኝ የሆነ የመረጃ ምንጭ አለው ወይ ጸሐፊው? ተጨባጭ የሆነ መረጃዎች ተካተዋል ወይ የሚል ይነሳል። ከዛ ቀጥሎ የሚነሳው ጉዳይ ለምን ዓላማ ተጻፈ የሚል ነው። ይዘቱ፣ የይዘት ትንተና እና ምን አይነት መደምደሚያ ላይ ደረሰ ጸሐፊው፣ ምን አይነት መደምደሚያ ላይ ደረሰ የሚሉ እነዚህ መሰረታዊ ጉዳዮች ናቸው። እነዚህን ሁሉንም ለማየት ብዙም እያንዳንዱን በዝርዝር ለማየት አልሞክርም። አለፍ አለፍ ብሎ ብቻ አንዳንድ ነገሮችን አነሳለሁ። ጸሐፊው በጣም በቁጭት ያነሱት መሰረታዊ ጉዳይ በአካዳሚው መነጽር ሲታይ የስነ ዘዴ ጉዳይ ነው። በስነ ዘዴው ላይ ምንድነው ታሪክ ንጉሱን ብቻ ነው የሚያወሳ። በታሪክ አጻጻፍ ሂደት ውስጥ ታሪካችን ህዝባዊ አልሆነም የሚል መሰረታዊ የስነ ዘዴ ሂስ ይሰጣሉ። አሁን በታሪክ አጻጻፍ ሂደት ውስጥ የሚነሳም ነው። ሂስትሪ ሪሜምበርስ ኦንሊ ዘ ኪንግ የሚለውን ጽንሰ ትንታኔ በተለይ ወታደራዊ ኤሌመንቱ ህዝባዊ ድል የሚሆንበትን ሁኔታ ያላገናዘበ ነው የአጻጻፍ ሂደቱ የሚለውን በሂስ ያቀርባሉ። እንደ መረጃ ምንጭ አንደኛም ተሳታፊ ናቸው፣ ሁለተኛም ውይይቶችን አካሂደዋል፣ ቃለ መጠይቆችን አካሂደዋል። መረጃ ሁለተኛ መረጃ የሚባሉትን ሰከንደሪ ሶርሶችንም በመረጃ ምንጭነት አካተዋል። መጽሐፉ ይዘቱ ጋር ከመግቢያው ጀምሮ እስከ ማጠቃለያው ድረስ ስናየው በዋናነት ታሪክን፣ አገራዊ ለውጡን፣ በሰሜን ኢትዮጵያ የነበረውን ውጊያና ከዚህ ከታሪክም ከለውጥ ሂደቱም ከውጊያውም ልንወስደው ስለሚገባን ትምህርት ያትታል። ዓላማውን ስንመለከት ለምን ዓላማ ነው የሚለው ዓላማውን በተመለከተ በደንብ የተቀመጠው አንደኛው ወሳኝ ነገር ከትናንት ታሪካችን እንማር የሚል፣ ከትናንት ታሪካችን መማር አለብን የሚል እና ከትናንት ታሪካችን እንድንማር ለማመላከት የሚሞክር፣ ሁለተኛ የተደረገውን ተጋድሎ መዘከር መሰነድ ያስፈልጋል የሚል፣ በሶስተኛ ደረጃ የዘመናዊ ሰራዊት ግንባታ ታሪካዊ ሂደትን ከማመላከትም በተጨማሪ አሁን ያሉ ለውጦችን ቀጠናዊና ዓለም አቀፋዊ ለውጦች አንጻር ኢትዮጵያ ያለችበትን ተክለ ቁመና ወታደራዊ ተክለ ቁመና ያመላክታል። በተለይ የመከላከያ ተቋም ዝማኔን፣ ገለልተኝነትን፣ ዘላቂነትን እንዴት እናረጋግጥ የሚል ቁልፍ ጥያቄ ያነሳል። በዚህ ረገድ እንግዲህ ከመግቢያው ጀምሮ ስናይ ታሪካዊ መሰረቱን ያነሳል። የኢትዮጵያን ማንነት ይተነትናል። ወርቃማው የኢትዮጵያ የታሪክ ሂደትን ያመላክታል። በዚህ ላይ ጥልቅ የሚነሳው ምንድነው? ራስን የመከላከል ታሪክ እንዳለ፣ ከዛም የጭቁን ህዝቦች በተለይ ፍትህና ነጻነት የሚባሉት መገለጫ የኢትዮጵያ መገለጫ ዋና እሴቶች እንደሆኑ አይበገሬነትንም እንደ ዋና መሰረታዊ ሀሳብ አድርጎ ያቀርባል። ከዛ ቀጥሎ ያለው እንግዲህ ታሪካዊ መሰረቱን በተመለከተ የዘመናዊ ሰራዊት ግንባታ ታሪክን ከአጼ ቴዎድሮስ ጀምሮ እስከ ሪፎርሙ ድረስ ያሉትን ያትታል። በዚህ ሂደት እንግዲህ የሚያነሳው ወሳኝ ችግሮቻችን ምንድናቸው የሚለው ነቅሶ አስቀምጧል። በዘመናዊ ሰራዊት ግንባታ ሂደት ውስጥ ያሉን ወሳኝ ቁልፍ ተግዳሮቶቻችን ምንድናቸው የሚለው ለማመላከት ሞክሯል። አንደኛው የተነሳው የቅቡልነት ጥያቄ ነው። ሰራዊቱ በየሪጅሙ ሂደት ውስጥ የሪጅሙን ጋር ብቻ የተሳሰረ የገለልተኝነት ችግር ያለበትን የታሪክ ሂደት መዘጋት አለበት ይላል።
ሁለተኛው የዝማኔ ጦትን ያነሳል። ዘመናዊ ሰራዊት መገንባት አልቻልንም። ሙከራዎች ተካሂደዋል። ግን በእነዛ የሙከራ ሂደቶች በተለይም እዚህ እየናዱ መካብ የታሪክ ሂደት ውስጥ ስላለፍ ዘመናዊ ሰራዊት በመገንባት ሂደት ውስጥ ተግዳሮች አጋጥመውናል። ይሄ በተለይ የስርዓት ለውጥ በተካሄደበት ጊዜ ሁሉ እየናዱ መካብ የታሪክ ሂደታችን ውስጥ እያለፍን ስለሆነ እነዚህ መሰረታዊ ሳንካዎች እያጋጠሙ ነው። ከዚህ የታሪክ ሂደት ውስጥ አሁን መማር አለብን የሚል መሰረታዊ ጉዳይን ያነሳል። በተለይ ግን በታሪካዊ ሂደት ውስጥ አመሰራረት የአፄ ቴዎድሮስን እንቅስቃሴ በስፋት ያስቀምጣል። በተለይ በአፄ ቴዎድሮስ ዘመናዊት ኢትዮጵያን በመገንባትና ዘመናዊ ሰራዊት በመገንባት ሂደት ውስጥ የነበራቸውን እንቅስቃሴ ያትታል። በአደረጃጀት በተለይም እንዲሁም ራስን በመቻል የጦር መሳሪያ በማምረት ሂደት ውስጥ ለመጀመሪያ ጊዜ በአፄ ቴዎድሮስ ላይ የተጀመረው በራስ አቅም ራስን ለማምረት ሙከራ ጥሩ የታሪካዊ መሰረት አለን ብሎ ያስቀምጣል። አፄ ዮሐንስ አራተኛም ላይ ዲፕሎማሲን በወታደራዊ እንቅስቃሴ ላይ በአግባቡ መጠቀምን ያነሳል። አድዋ ያነሳል። በተለይ ከአድዋ ምንድን ነው የምንማረው? መሰረታዊ ነገር የምንማረው ለአድዋ ድል ያበቃን ቁልፉ ነገር ምንድን ነው የሚለውን ያነሳና አንድነት ይላል። በዚህ ሂደት ውስጥ ከአድዋ ላይ ሌላው የሚያነሳው አገር በቀል የጦር ጥበቦችንም እንደ ግብዓት መውሰድ አስፈላጊነቱንም ያነሳል። ቅድም በቀረበልን ስነቃል ላይ አገራዊ ስነቃል ላይ የተራራ ውጊያን የበላይነት መያዝንና መሪው ላይ የጦር መሪው ላይ መደረግ ስላለባቸው ወታደራዊ እንቅስቃሴዎች ከዚህ ከስነ ቃሉ ፈልቅቆ አውጥቶ እኛ ልንማረው ስለሚገባን አገር በቀል የጦር ጥበብ ያመለክታል። ከዛም ቀጥሎ በአፄ ኃይለ ሥላሴ ዘመን የተደረጉ እንቅስቃሴዎችን ያመለክታል። በተለይ የጦር አካዳሚ ምስረታዎች ምን አይነት ሁኔታ ላይ እንደነበሩ ያመለክታል። በደርግ አካባቢ ላይ የነበረውን መሰረታዊ ችግርም እና የነበሩ ስኬቶችንም ይጠቁማል። በኢህአዴግ ዘመን ላይ የነበረው መሰረታዊ ችግር የኢምፓርሻሊቲ ችግር ያመለክታል። በተለይ በኢህአዴግ ዘመን ላይ የነበሩ 3 መሰረታዊ ችግሮች ተብሎ የተቀመጡ አንደኛው ሽምቅ ተዋጊ ወደ መደበኛ ሰራዊት የመቀየር ተግዳሮት፣ የህወሓት የበላይነት እና የገለልተኝነት ችግር፣ እነዚህ ቁልፍ መሰረታዊ ችግሮች ነበሩ ብሎ ይጠቁማል። ከዛ ቀጥሎ በለውጥ ሂደት ውስጥ ወደ ለውጡ ነው የሚገባው። በለውጥ ሂደት ውስጥ መከላከያ እንዴት የለውጡ አካል ሆነ የሚለውን ታሪካዊ መሰረት ያሳያል። በመከላከያ ውስጥ በተለይ የውስጥ ቅራኔ ነበር ብሎ ይገልጻል። ይህም የውስጥ ቅራኔ ኦፍ ኮርስ የሚነሳው ከትግራይ የበላይነት ጋር የተያያዘ ነው ቅድም እንዳቀረቡት። ነገር ግን ከኢትዮ ኤርትራ ጦርነት በኋላ ይሄ የኢትዮ ኤርትራ ጦርነት እንደ ሊትመስ ቴስት እንዳገለገለና በውስጥ የነበረውን የቅራኔ እንቅስቃሴ ሂደት በውይይት ለመፍታት የተሄደበትን ሂደት ከዛ ጊዜ ጀምሮ በመከላከያ ውስጥ የለውጥ እንቅስቃሴና የለውጥ ፍላጎት እንደነበረ ያሳያል። በለውጥ ሂደት ውስጥ አሰላልፉ ኦፍ ኮርስ ግልጽ ነው። ለውጡ የሚደግፍ ኃይልና ለውጡ ይጎዳናል የሚል ኃይል ሁለት አይነት አሰላልፎችም እንደነበሩ ያትታል። ከለውጡ በኋላም እንደዚሁ የለውጡ አንደኛ እኛ ነን የሚልና ለውጡ ጎዳን የሚል አሰላልፍም እንደነበረ ያመለክታል። በዚህ የለውጡ ሂደት ውስጥ በመከላከያ ውስጥ የተሰሩ መሰረታዊ ጉዳዮችን ይተነትናል። የህግ ማዕቀፎች፣ የአደረጃጀት ለውጦች፣ የኑሮ ማሻሻያ፣ የሎጂስቲክስ አቅርቦት ለውጦች፣ የቴክኖሎጂ አጠቃቀም፣ የአመራር የማመጣጠን ስራ የለውጡ የትኩረት መስኮች እንደነበሩ ይተነትናል። በተለይ በለውጡ ሂደት ውስጥ የትኩረት መስክ ብሎ የቀረቡ የአስተሳሰብ፣ የአደረጃጀት፣ የመልካም አስተዳደር እና የግዳጅ አፈጻጸም ብቃት ወሳኝ የለውጡ ትኩረት መስኮች እንደነበሩ በመጽሐፍ ውስጥ ተተንትነዋል። ከዛ ቀጥሎ ለምን ወደ ሰሜን እዝ ጥቃት ነው የሚሄደው? እዚህ ውስጥ የሚነሳው ቁልፉ ጥያቄ ለምን ወያኔ ለምን ውጊያውን ጀመረ የሚል ጥያቄ ያነሳል። እዚህ ላይ የተቀረቡ መሰረታዊ ሀሳቦች አንደኛ የለውጥ ኃይል አቅም የለውም የሚል የተዛባ ትንታኔ ነበረው ይላል። ሁለተኛ
ብዙ በሰሜን እዝ ውስጥ አብዛኛው ሰራዊት የኛ ነበር የሚል መተማመን ነበረው ይላል። በሌላኛው ግን ከፍተኛ ጠንካራ የሆነ ልዩ ኃይል ገንብቻለሁ የሚል በራስ መተማመን እና ወታደራዊ ክንፉን ከተበተነ የፖለቲካ ሂደቱን መቆጣጠር ይችላል የሚል የተዛባ ወታደራዊ ትንታኔ ነበረው። ይሄ የተዛባ ትንታኔ ወደ ወታደራዊ አማራጭ እንዲገባ አድርጎታል ይላል። ግን በሌላ መንገድ ጥያቄዎችም ይነሳሉ። ህወሓት ከማዕከላዊ መንግስት ጋር የነበረውን ጉዳይ በሰላማዊ መንገድ ለመፍታት ለምን አልፈለገም የሚል ጥያቄ አስቀምጦ ለጥያቄው መልስ የሚሆን ሳይሆን ይሄ በዚህ ጉዳይ ላይ ምርምር እንዲካሄድበት ጠቁሞ ያልፋል። እነዚህ በሰሜን እዝ ላይ እርምጃዎች ከመወሰዳቸው በፊት የማደናገሪያ ስልቶችን የተጠቀማቸውን የማደራ ስልኮች፣ የምስጋና ፕሮግራም ዝግጅት፣ የድለላ ስራዎችን፣ የመሬት ዕደላ፣ ግለሰባዊ የማድረግ እንቅስቃሴዎችንም ይጠቁማል። በሌላ መንገድ ግን ምን በድሎት ነው መከላከያ ለህወሓት በመከላከያ ላይ እርምጃ የወሰደው የሚለውን እንባ የታከለበት እስኪም በሚመስል ልብን ውስጥን በሚያቃጥል መንገድ የነበሩ ግፎችን በሰሜን እዝ ላይ የተወሰዱ ግፎችን በዝርዝር ይተነትናል። ከዛ ቀጥሎ የህግ ማስከበር ዘመቻ ነው። የህግ ማስከበር ዘመቻ ከሶስት አንግሎች ነው የነበሩ ፍሮንቶችን የነበሩ አሰላለፎች እንዳሉ ሆነው ግን ሶስት መሰረታዊ ዓላማዎችን ከማሳካት አንጻር ይገመግማል። አንደኛ ወንጀለኞችን ለህግ ከማቅረብ አንጻር፣ ሁለተኛ ትጥቅ በማስፈታትና ታጋጆችን ከማስለቀቅ አንጻር፣ ሶስተኛ ጊዜያዊ መንግስት ከመመስረት አንጻር ይመለከታል። ከዛ ቀጥሎ የመመለስና የጸረ ማጥቃት ጉዳይን ይተነትናል። እዚህ ላይ ዋናው ሐሳብ ትልቁ ሐሳብ ከትግራይ የመውጣት ውሳኔ ለምን ተወሰነ የሚለውን አንድ ቁልፍ ጉዳይ ያነሳል። ከዛ ቀጥሎ ግን የተበተነው የህወሓት ኃይል እንዴት ተመልሶ ተሰብስቦ ወደ የመስፋፋት እንቅስቃሴ ውስጥ ሊገባ የቻለባቸው መሰረታዊ ምክንያቶች ምንድናቸው የሚለውንም ይተነትናል። ዋናው እዚህ ጋር የሚነሳው በተለይ ከትግራይ የመውጣት ውሳኔ በሰዓቱ ላይ የህወሓት ጥያቄ ሊሆን የሚችለው በዛ አካባቢ ላይ ያለውን በትግራይ ውስጥ ያለውን ፍላጎት በነፃነት የማንቀሳቀስ ሊሆን ይችላል የሚለው፣ ሁለተኛው ደግሞ የትግራይ ህዝብ ከመከላከያ ጋር የነበረውን ግንኙነትም ይተነትናል። ዋናው ግን የሚነሳው ይሄ የተበተነውና አቅመቢስ የነበረው ኃይል እንዴት ተመልሶ ተጠናክሮ ሊመጣ ቻለ የሚለውን ጥያቄ ከአራት መሰረታዊ አንግል ያያል። አንደኛው የትግራይ ጊዜያዊ አስተዳደር መንግስት መሰረታዊ ቁልፍ ችግር የወለደው ነው ይላል። ሁለተኛ በስፋት የህወሓት ኃይል ወደ ሽምቅ ውጊያ ውስጥ ሲሄድ የኛ መከላከያ ለረጅም ሰዓት በቦታው የቆየ ከመሆኑ የመሰልቸት አንጻርም የመነጨ ነው የሚል ያስቀምጣል። ሶስተኛ በህዝብ ውስጥ በስፋት የነበረው የዘውገኝነት መንፈስ እና ከመከላከያ ጋር የነበረው ግንኙነትን ያሳያል። ሌላኛው አንዳንድ ጥቂት የኤርትራ ወታደሮች አልፎ አልፎ የፈጸሟቸውም ስህተትም ይገልጻል። ከዛ ቀጥሎ የሚያነሳው ስለ ሰላም የተደረገው ዝግጅትና የመጨረሻው ውጊያን ይተነትናል። በመጨረሻ ላይ ግን የኢትዮጵያ የብሔራዊ ደህንነት ስጋቶችን ያስቀምጣል። እነዚህ የኢትዮጵያ የብሔራዊ ደህንነት ስጋቶች ውስጥ ብሎ ካስቀመጣቸው ውስጥ የውስጥ ፖለቲካን ይተነትናል። የውስጥ ፖለቲካ ለመረጋጋትን ይተነትናል። የተፈጥሮ ሀብቶቻችን በተለይ ወንዞቻችን ጋር የተያያዘ ችግሮችን ያስቀምጣል። ቅድምም እንደቀረበው የድንበር ጉዳይን ያቀርባል። አጠቃላይ ዓለም አቀፋዊና ቀጠናዊ የኃይል አሰላለፍን ያመላክታል። በአጠቃላይ ይሄ መጽሐፍ እኔ የቤት ስራቸው መስራት ያልቻሉ ምሁራን ሊሰሩት የሚገባውን በተግባር በውጊያ ተሳትፈው መርተው የሀገርን ህልውና የሀገርን አንድነት ከማስከበር በዘለለም እንደዚህ ጹብ ድንቅ የሆነ በጣም ግዙፍ መጽሐፋቸው እጅግ በጣም የሚያስደስትና የሚያኮራ ሆኖ አግኝቼዋለሁ። አብዛኛው እነዚህ አይነት ጉዳዮች ይሰራሉ ተብሎ የሚጠበቀው እንግዲህ እኔ እንዳለሁበት አይነት የምርምር ተቋማት የቤት ስራ ነበር። ይህን ከኛ ቀድመው እንደዚህ አይነት ጹብ ድንቅ የሆነ መጽሐፍ ስላበረከቱልን በጣም አመሰግናለሁ። መጽሐፉ ከታሪካዊ ትንታኔ በዘለለ
ታሪካዊ ሂደቱ ከአእምሮ ሳይጠፋ ሳይደበዝዝ እንዳለ ሕያው እንደሆነ ተጨባጭ ማንነቱን ሳያጣ በቅርብ እንደምንመለከተው በቅርብ የምናየው በቦታው እንደተገኘን ያህል እስከሚሰማን ድረስ ለትውልድ የሚተላለፍና ምናልባትም መሰረታዊ የሚባሉ አንዳንድ ኮንትሮቨርሻል የሚባሉ ሾዎችንም ድምዳሜ ሳይሰጥ ለሚቀጥለው ትውልድ እንዲመራመርበት የሚቀጥለው ትውልድ የራሱን ምልከታ እንዲያስቀምጥበት የተተው አንድ አራት ቁልፍ ጉዳዮችም አሉ። እነዚህ ጉዳዮች እንግዲህ እንደኛ አይነት የምርምር ተቋማት በጉዳይ ላይ ተጨማሪ ስራ ይሰሩበታል የሚል ተስፋ አለኝ። ከዛ በዘለለ ቅድም ባስቀመጥኳቸው አራት መሰረታዊ መገምገሚያዎች አራቱም መገምገሚያዎች አንፃር ስናየው የመረጃ ምንጭ አንፃር፣ ከጸሐፊው ልምድና ተሞክሮ አንፃር፣ የተጻፈበትን ዓላማ ስናየው፣ የይዘት ትንተና ስንሰራለትና መጨረሻም የተደረሰበትን መደምደሚያ ዘመናዊ የሆነ ገለልተኛ የሆነና ዘላቂ የሆነ ሰራዊት ለኢትዮጵያ ያስፈልጋታል፣ ዘመኑን የዋጀ ሰራዊት ያስፈልጋታል የሚል ቁልፍ መልእክት ነው መደምደሚያው የቀረበው። ከዚህ አንፃር ስናየው ሌሎች መጽሐፎችን በምንመዘንበት መነጽር መጽሐፉ እነዚህ መሰረታዊ የሚባሉ የመመዘኛ መስፈርቶችን ያሟላ መሆኑን ለመግለጽ እፈልጋለሁ። አመሰግናለሁ።